ስራ አስፈጻሚዎች አዲስ አበባ ላይ አይከሱም እንዴ? እንደ ፓርላማ አባል ያለመከሰስ መብት አላቸው ማለት ነው። ሰኔ 26 ቀን ጎተራ ኮንዶሚኒየም ቁጭ ብዬ ወጪ ወራጁን አማትራለሁ። አንድ 20 የሚደርሱ የደንብ አስከባሪዎች ቁልቁል ሲነዱ አየዋቸው። ከትንሽ ደቂቃዎች በኋላ ጩኸት ሰማሁ። ወደ እነሱ በሄዱበት አካባቢ ምንድን የሆነው አሉ። የሆነ ኮንዶሚኒየም አለ። ያ ኮንዶሚኒየም ባለቤቶቹ ስራ ሄደዋል። እነዛ የደንብ አስከባሪ የተባሉ ሰዎች ገንጥለው መኪና ይዘው መጥተው እየጫኑ ማን ያዛችሁ? ስራ አስፈጻሚ ነው ያዘ። በዚህ መካከል ባለቤቱ ይምጣ፣ ስራ ነው ያለው። ባለቤቱ ሲመጣ ትጭናላችሁ በሚሉ ጎረቤቶችና እንደዚህ ደንብ አስከባሪዎች መካከል የተፈጠረ ግርግር ነው። ከትንሽ ደቂቃዎች በኋላ ባለቤት ነኝ የሚል ሰው ጎረቤቶቹ ደውለውለት መጣና እሱም ፖሊስ ይዞ መጣ። በፖሊሶቹና ደንብ አስከባሪ መካከል ራሱ የተነሳው ግርግር ሌላ ሀገር፣ ሁለት ሀገር ያለን ነው የሚመስለው። ሁለት ሀገር። በዚህ መካከል ደንብ አስከባሪዎቹ የሰው ዕቃ ሰው ቤት ውስጥ ገብተው ዋና ስራ አስፈጻሚን ያዘዘን ታደሰ አስማማው ይባላል። በዚህ አጋጣሚ ዋና ስራ አስፈጻሚ የወረዳ 4 ዋና ስራ አስፈጻሚ ነው። ጭነዋል እኮ የዚህ መኪና ላይ ጭነዋል። ግማሹን ደግሞ ከላይ ከመጨረሻ ፎቅ ላይ ነው መሬት ላይ ወድቆ። በዚህ መካከል ፖሊሶቹ አይለው ያለ ፍርድ ቤት ትዕዛዝ የሰው ቤትም መስበር አትችሉም፣ መኪና ላይ መጫን ወንጀል ነው ብለው እንዲመለስ አደረጉ። በዚህ መካከል ግን የተሰባበሩ የሰውየው ንብረቶች አሉ። ዋናው ነገር ምንድን ነው መሰላችሁ? ይሄ አከራይና ኮንዶሚኒየምን ያከራየውና ይሄ የተከራየው ሰውዬ የ2 ዓመት ውል አላቸው። የ2 ዓመት ከፍሏታል። በመካከል ግን 1 ዓመት ከቆየ በኋላ የቤት ኪራይ ጨምርልኝ ትለዋለች። አይ የተዋዋልነው የ2 ዓመት ነው፣ 2 ዓመት ጨርሰን ስጨርስ ለቅቄልሽ ወጣለሁ፣ ትወጣለህ አትወጣም በሚል ዋና ስራ አስፈጻሚው ጋር ሄዳ እሱ ደግሞ ደንብ አስከባሪዎቹ ልኮ ነው በእንዲህ አይነት ሁኔታ